እግዚአብሔር ሰይጣን ነህ አንተ ለራሱ የሌሊት ሰይጣን የሌሊት ሰላም ነው ብራዘር። እግዚአብሔር ይመስገን። ጠብተሻል ፋፋዬ? ኧረ አልዱድሽ ፋፋዬ ደግሞ አንቺ አውቀሽ ነው። ማመን አቅቶኝ እኮ ነው። ምኑ ነው ማመን ያቃተ ብሮዬ? እንዴት እኔ ቤት ገባህ ያልኩት። በጌታ ነህ? ኦርቶዶክስ ነኝ። እኔ ኦርቶዶክስ ነኝ። ህይወት እንዴት ነው? ተመችቶሃል? ደስተኛ ነው ወይስ? ግማሽ ነኝ። ብዙም ደስተኛ ለምንድን ነው የምሆነው? በጌታ አይደለህም ማለት እኮ ነው። ደስተኛ ካልሆንክ በጌታ ቢሆንም እኮ ሰይጣን ሊያሳስት ይችላል። በጌታ አልሆንክም ያልኩበት ሪዝን ማለት ነው ጌታ ኢየሱስ ሲናገር ሰላሜን እሰጣችኋለሁ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም ብሏልና በጌታ ነኝ ብለክ ያ ሰላምና እረፍት ከሌለ እምነት ጋር ችግር አለ ማለት ነው። ምንድነው አንተ ሙድ ላይ እንደበኔ ላይ ደግሞ በእግዚአብሔር እየመጣክ አይ ራሱ ስላወረገ ራሱ አጣተኛ ነህ። ከእግዚአብሔር ቅርብ ልክ በለው። አሁን ምንድነው ያጠፋው ጥፋት? ለምሳሌ እኔ እንደውም እንደወጣ ብሎክ ነው ማረግ። ምን ነው ሰይጣንን ነው እንደምታመልከው? አሁን እኮ ማወቅ ስላለብህ ልነግርህ ነው ወይ? ስማይ አንተ ራሱ የጥልቁ ሰይጣን ነህ። እግዚአብሔር ሰይጣን ነህ አንተ ለራሱ የሌሊት ሰይጣን የሌሊት ወፍ አላ ሰይጣን ነህ። እኔ ልነግርህ የፈለኩት ኢየሱስ ክርስቶስን እንድታውቀው ነው። ፍጹም ሰላምና ደስታ በክርስቶስ ኢየሱስ ይገኛል። ያን ሰላም ደግሞ ጳውሎስ ይላንተ ይሰጣል። አረ በእናትህ ውጣልኝ ከቤት ራሱ ሰይጣን